ሰላም ኤቭሪባዲ እንዴት ናችሁ? 30 ሰከንድ ውስጥ ወደ 200,000 ብር ነው የሰራነው ማለት ነው። ሶ ያንን ትሬድ ሪካፕ የምንሰራ ይሆናል። ከዛ በፊት ግን የባለፈውን ሴታፕን ወዳችሁት ነበረ። ኤቭሪዋን ኮመንት ላይ ላሳያችሁት ፍቅር ምናምን ቴንኪዩ። እና ያንን በማስመልከት ደግሞ እንደነገርኳችሁ ጊቫዌይ ነበረ። ሶ ያንን ጊቫዌይ ቀርና የምናወጣ ይሆናል። ሶ እንዳላችሁ በመጀመሪያ ጊቫዌይ የምናወጣ ይሆናል ማለት ነው። ሶ ጊቫዌይ የሚሆነው ላይክ ከዚህኛው ዩቲዩብ ቪዲዮ ነው። ላይክ በጣም ቢግ ላቭ አይ ቲንክ በጣም ወዳችሁታል ብዬ አስባለሁ። እኔም በጣም ተመችቶኛል። ላይክ ኮሚኒቲያችንን በደንብ ያደግበት ዩቲዩብ ነው እና ያንን እንደ ምስጋና ለ10 ሰዎች $10 ልሰጣችሁ ዛሬ መጥቻለሁ ማለት ነው። ሶ እዚህ ጋር 10 ሰዎችን እናስገባ። ከዛ በኋላ እዚህ ጋር እንደምታዩት ወደ 1100 ኮሜንት አለ እና ላይክ ፒክ እናድርገውና 10 እድለኞች እነዚህ ናቸው ማለት ነው። ኮንግራጁሌሽን ኤቭሪዋን። እዚህ ጋር የምታዩት በዚህ ዩዘርኔም ያላችሁ ሰዎች በሙሉ ኮንግራጁሌሽንስ እና በጣም ቴንኪዩ ኤቭሪዋን። እዚህ ጊቫዌይ ላይ የተሳተፋችሁ ኮሜንት አድርጋችሁ ሰፖርት ላደረጋችሁን ኤቭሪዋን በጣም ቴንኪዩ። አሁን ወደ ትሬድ ሪቪው ንግባ ማለት ነው። ሶ የዛሬው ትሬድ ካፓችን የሚሆነው ይሄኛው ትሬድ ካፕ ነው። ምንም ያህል አሪፍ ዶላር ብንሰራም ግን ስቲል ዴሊ ባያሳችን ላይክ ዩ ኖ ማይ ዴሊ ባያስ ያበጠ ዴሊ ባያስ ነው የምሰራው ሁልጊዜ። ቲክቶክ ላይቭ ባይዜ እየገባችሁ ላይቭ ሪከርዱን ማየት ከፈለጋችሁ ቻናል ላይ ይፖስታል እና ላይክ ኦልሞስት 94% ሪሌት አለኝ ብዬ ብሎናት እችላለሁ ስለ ዴሊ ባያስ እና ላይክ ዋንቷን አራሪን ተቀብዬ ነው የወጣሁት። እሱን እንዴት እንደሆነ ምናምን ፕሩፍ ምናምን ከፈለጋችሁ እዚህ ጋር አለ። የዛሬው የፈንድ አካውንቱ እዚህ ጋር አለ። ከዛ በኋላ የሪል አካውንቱ ደግሞ እዚህ ጋር አለ ማለት ነው። ሶ እየገባችሁ ቼክ አድርጉ። ኦልሞስት ፈንድ ሪል አካውንት ላይ $900 ፈንድ አካውንት ላይ ደግሞ ወደ $420 ማለት ነው። እሱን የሰራሁት ትላንትና የሚሰራውት ነበረ፣ ግን ትላንትና ኔትወርክ ምናምን እምቢ ብሎኝ ስለሚደራረብ በዛ ምክንያት ተውነው ማለት ነው። ሶ ወደኋላ እንምጣና ምን ስናይ እንደነበር እኔ ከ930 ኦፕን በፊት ሶ 930 ኦፕን ከመሆኑ በፊት ምንድን ነበር ስናይ የነበረው? ቤዚካሊ ፕራይስ ዳምፕ እያደረገ ነበረ። ኦቨርናይትም ዳምፕ አደረገ፣ ለንደ ሴሽን ላይ ዳምፕ አደረገ። ሶ ፕራይስ ዳምፕ ካደረገ እኛም ዳምፕ እናደርጋለን ማለት ነው። ሶ ምንድነው በቃ ማርኬቱን መከተል ነው። ምክንያቱም ፕራይስ የሚያደርገውን ነገር ነው እኛ የምናደርገው። ከሱ የተለየ ነገር ሪቨርሳል ምናምን ካች አናደርግም። ምክንያቱም እኛ ሎወር ታይም ፍሬም ላይ ስለሆነ የምናደርገው ቤዚካሊ ምንም አይነት ትላልቅ የሆኑ ሊቮችን ካች ለማድረግ አልሞክርም። ሶ ቤዚካሊ እንደ ሌላ ድራው ሊኩዲቲ ያየሁት ምንድነው እዚህ ጋር ዊክሊ ፌር ቫልዩ ጋፕ ነበረ። ሶ ይህ ዊክሊ ፌር ቫልዩ ጋፕ እንደ ድራው ሊኩዲቲ ነበረ ሳይ የነበርኩ። ሶ ነግራቸዋለሁ ላይክ 930 ዛሬ 930 ወደ ላይ ኦፕን ካደረገ ወደዚህ ዊክሊ ፌር ቫልዩ ጋፕ እናያለን። እንትኑን ገብታችሁ ቼክ አድርጉት ላይቭ ሪከርዱ። እንደገና ደግሞ ወደዚህ ዊክሊ ፌር ቫልዩ ጋፕ 930 ኦፕን ካደረገ ደግሞ ወደ እነዚህ ሃዮች እዚህ ጋር ወዳሉት ወደ እነዚህ ሃዮች ምን መጣ ይሆናል ብዬ እነግራለሁ። ሶ ቤዚካሊ ያንን ሀሳባችንን ተጠቅመን እንደ ድራው ሊኩዲቲ ይሄን ዊክሊ ፌር ቫልዩ ጋፕ ተጠቅመን 930 ደግሞ ዛሬ ፕራይስ አክሽን ይሄን ሳምንት በዚህ ፕራይስ አክሽን በጣም አሪፍ ነው። ይሄን 2 ቀን እኔ በጣም ተመችቶኛል። ላይክ ትናንትና ከድሮ ነው ወጣው፣ ዛሬ ደግሞ ፕሮፊት ላይ ገባው። ብቻ ስፔሻል ፕራይስ አክሽን ነው። ከዛ ሁሉ ምጥ በኋላ ምጥ ነው። በጣም የሚያስጠላ ፕራይስ አክሽን ነበረ ሰሞኑ። ስቲል ግን ሰሞኑን ያበደ ነው። ሶ ከዛ በኋላ ሎወር ታይም ፍሬም ላይ ወርደ ምንድን ነበረ ስናይ ነበረው እዚህ ጋር ኦቲ ፕላስ ደግሞ እዚህ ጋር ምንድን ነበረ ላይክ አይ ቲንክ 15 ሚኒት ላይ ቤሪሽ ፌር ቫልዩ ጋፕ ነበር። ሶ እዚህ ጋር በደንብ ካያችሁት እዚህ ጋር ቤሪሽ ፌር ቫልዩ ጋፕ ከኦቲያችን ጋር አላይ የሚያደርግ ቤሪሽ ፌር ቫልዩ ጋፕ ነበረ። ነገር ግን ከዛ በፊት ወደ ላይ ቀራ ብላችሁ ስታዩ ምንድነው ላይክ ጎላ ብሎ ሲታይ የዚህ ፉል ኦቲያችንን ባክ እናደርጋለን ማለት ሶ ቤዚካሊ 930 ወደ ላይ እዚህ ጋር ኦፕን ካደረገ ሶ እንደዚህ ያለ ኢንቨርስ ፌር ቫልዩ ጋፕ ትሬዳችንን ወደዚህ ቴክ እናደርጋለን፣ ወደ ሴል ቴክ እናደርጋለን። ወይም ደግሞ ወደ ታች እዚህ ዊክሊ ፌር ቫልዩ ጋፕ ላይ ከመጣ እንደዚህ አይነት ኢንቨርስ ፌር ቫልዩ ጋፕ የሆነ ትሬድ ቴክ እናደርጋለን ማለት ሶ እንደዛ ሆነ። ዘን ፕራይስ ምንድነው ያደረገው ላይክ አሱናስ 930 ኦፕን እንዳደረገ ፕራይስ ምን ያለው ሶ ይሄን እናስተካክለውና ወደ ሎወር ታይም ፍሬም ነው። ሶ 930 ካንድል ወዝ ዱብዳ ካንድል ነበረ። ስቲል ፕራይስ አላቆመም ነበረ መሄዱን። እዚህ ጋር 15 ሚኒት ፌር ቫልዩ ጋፕ ነበረ ከኦቲያችን ጋር ላይ የሚያደርግ ነበረ። ፕላስ ደግሞ እዚህ ጋር የ1 ሃወር ኢንተርኔት ሃይ ነበረ። እዚህ ጋር የ1 ሃወር ኢንተርኔት ሃይ ነበረን ምናምን ነገር በጣም ያበደ ትሬድ ነበር። እዚህ ጋር ደግሞ ሌላ ምንድነው በደንብ ስታዩት ምን አለ የ5 ሚኒት ቡሊሽ ፌር ቫልዩ ጋፕ ወይም የዛሬ ትሬድ ኢንቫሊዴሽን ነበረ ማለት ሶ ይሄንን እንደ ብሬክ ኢቭን መጠቀም እንችላለን ወይም ደግሞ እንደ ቲፒ መጠቀም እንችላለን ማለት ሶ ብዙ ጊዜ ትሬዶችን ስገባ ምንድነው ማድረገው ኢንቫሊዴሽኖችን ነው የምፈልገው ማለት ሶ
የዛሬ ኢንቫሉዌሽን ይሄ ታች የነበረ 5 ሚኒት ፌር ቫልዩ ጋፕ ስለነበረ ይሄንን እንደ ታርጌት ወይም ደግሞ እንደ ብሬክ ኢቨን ስፓታችን ነበረ የተጠቀምነው። ሶ ፕራይስ ምን አደረገ? ያንን 15 ሚኒት ፌር ቫልዩ ጋፕ ተች እንዳደረገ ቀጥታ ምንድነው ያደረገው? እዚህ ጋር የነበረ የ1 ሚኒት ቡሊሽ ፌር ቫልዩ ጋፕን ኢንቨርት ነው ያደረገው። ሶ እኔ ወንድማችሁ ደግሞ ምንድነው ያደረኩት? ይሄ ኢንቨርት እንደተደረገ ሴል ፖዚሽን ገባው ማለት ነው። ሶ እዚህ ጋር ነው አይ ቲንክ እዚህ ጋር ኢንቨርት እንዳደረገ ሴል ፖዚሽናችንን ግን ስቶፕ ሎሳችንን እዚህ ጋር አደረግን። ላይክ ስቶፕ ሎስ ማስቀምጥበት ቦታ ብዙ ጊዜ እንደ ትሬዱ አይነት ነው። ሶ እንደምን ጊዜው የምናደርግ ዋን ቱ ዋናችን ታርጌት ማለት ነው። እዚህ ጋር 5 ሚኒት ኢቫሉዌሽን ያልኳችሁ ስላለ ቤዚካሊ ከዚህ በላይ ታርጌት ማድረግ ለኔ እንደንትን ነው ማለት ነው። ሶ ብሬክ ኢቨናችን እዚህ ጋር ነው የሚሆነው። ብሬክ ኢቨን እዚህ ጋር አደረግን ማለት ነው። ሶ እዚህ ጋር ምን ገባ? ሴል ኦርደር 2 ኮንትራት አስቀመጥን። ስቶፕ ሎሳችን እንዳልኳችሁ እዚህ ጋር አደረግነው። ዘን እዚህ ጋር ደግሞ ታች ላይ ተቀመጠ ማለት ነው። ወደ $240 ማለት ነው። አይ ቲንክ ያ $240 አይደለም እንጂ ወደ $210 ሶ እዚህ ጋር ነው የወጣ ነው። 0.9 አራር ላይ የወጣ ነው። እዚህ አካባቢ ምናምን ወጣ ነው። ማኑዋሊ ክሎዝ አድርገው ማለት ሶ ፕራይስ ምንድነው ያደረገው? እንትን አለ በአንድ ላይክ 30 ሰከንድ ነው ሪል አካውንት ላይ ይፈጅ። ይሄው ፕሩፍ እዚህ ጋር ማለት ነው። ላይክ 30 ሰከንድ ምንም ሳንል ማርኬት ክሎዝ አደረኩት። መስቼ ቲፒ ራሱ እስካስቀምጥ አልጠበቀኝም። ላይቭ ላይ ነው ባይዚ ሁሉንም ነገር ሳረግ የነበረው ምናምን ነገር ይሄንን ትሬድ ቻት ነበር የወሰነልኝ። አይ ቲንክ ይሄ ዋን ቱ ዋን እንደዚህ ነበር መሰለኝ። ላይክ ይሄ ትንሽ ጊዜ ፈጅቶብናል። ላይክ 2-3 ደቂቃ ፈጅቷል ትሬድ እና ላይቫችንን ሁሌ እየመጣችሁ ጆይን ማድረግ እንዳረሱ 9:30 ላይ ሁሌ ቲክቶካችን ላይ በዚህ ዩዘር ኔም ሁሉ ጊዜ ይመጣላችኋል ማለት ነው። ቦን ሁሌ 9:30 ላይ እና ዛሬ ያበዱ ነገሮች አሉ። አንድ ነገር ደግሞ ምንድነው 0 to 1 ሚሊዮን ፉል ጆርኒን ዶክመንት ላረግ ነው ያለው ዩቲዩብ ላይ። ሶ ያንን ጆርኒ ቀጣይ ሳምንት እንጀምር ይሆናል። አይ ቲንክ ዊኬንድ ላይ የሆነ አንድ ሁለት ቪዲዮ ለቅላችኋለሁ። ሌላው ደግሞ ምንድነው ኮላብ ይኖረናል ማለት ነው። ከኢትዮጵያ ውስጥ ካለ ግብዳ ትሬደር ጋር ምርጥ ኮላብ እናደርጋለን። ግባብዳ ጊቫዌ ያለበት ኮላብ ይኖረናል ማለት ነው። ሶ ዛትስ ፎር ቱዴይ እና ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ይሄን ቪዲዮ ላይክ ምናምን እያረጋችሁ ቴንክ ዩ